ስጠራ ማድረግ ከሌለብን ነገር ጀምሬ እነግራችኋለሁ። የመጀመሪያው ሂውማን ሄር ማድረግ ነው። ሂውማን ሄር ማድረግ አይፈቀድም። በራሳችሁ ፀጉር ነው መሄድ ያለባችሁ። ሹሩባ መሰራት፣ ፍሪዝ ማድረግ ፀጉራችሁን አይፈቀድም። ሌላው ደግሞ ሜካፕ ማድረግ፣ ምንም አይነት ሜካፕ አድርጋችሁ መሄድ የለባችሁ። ሌላው ደግሞ ፀጉራችሁን ቀለም መቀባት የለባችሁም። ናቹራል ጥቁር ከለር ነው መሆን ያለበት። ጥፍራችሁንም እንደዚሁ ጥፍር ቀለም መቀባት አትችሉም ማለት ነው። ሌላው የሚታይ አይነት ታቱና ጠባሳ ካለባችሁ እሱም እንደዚሁ አይፈቀድም። ግን ጠባሳችሁ ያን ያህል ያልተጋነነ ትንሽዬ ከሆነ ሄዳችሁ እድላችሁን ብትሞክሩ እላለሁ። ምክንያቱም አንዳንዴ አይታወቅም አይናችሁ ውስጥ ላይ ገባ ስለሚችል ያን ያህል አይን ውስጥ ማይገባ አይነት ጠባሳ ከሆነ ሄዳችሁ እድላችሁ ሞክሩ። እሺ። ሌላው ጥርሳችሁ ላይ ብሬስ ካለ እሱም እንደዚሁ አይፈቀድም። እና ደግሞ ወደ ስክሪኒንግ ስትሄዱ ጂንስ ሱሪ፣ የተቀዳደደ ነገር እንዲሁም ፍላት ጫማ ምናምን ማድረግ አይፈቀድም። ስለዚህ አሁን ደግሞ ምን ማድረግ አለባችሁ ለሚለው ልሄድና ልንገራችሁ። ስትሄዱ ማድረግ ያለባችሁ የመጀመሪያው አጭር ቀሚስ ነው። በጣም አጭር ቀሚስ መሆን የለበትም። እስከ ጉልበታችሁ ድረስ የሚደርስ አጭር ቀሚስ። ሌላ ደግሞ እጀጉርድ ሸሚዝ። ሌላው ሂል ጫማ ነው። ሂል ጫማ በጣም ከፍ ያለ ሃይ ሂል አታድርጉ። መካከለኛ የሆነ ስትራመዱ በኮንፊደንስ መራመድ የምትችሉበት በደንብ ኮንፈርት ያለው ሂል ጫማ መርጣችሁ ለራሳችሁ መካከለኛ ቁመት ያለው ሂል ጫማ እንድታደርጉ እመክራችኋለሁ። ሌላው ፀጉራችሁ ነው። ፀጉራችሁ በጣም ንጹህ ሆኖ ወደኋላ በስነ ስርዓት ስብስብ ተደርጎ የታሰረ ፀጉር መሆን አለበት። መልቀቅ አይቻልም። እንደነገርኳችሁ ቅድም ቀለም መቀባት አይቻልም። ፍሪዝ ማድረግ መንጨባረር ምናምን አይቻልም። ስለዚህ እስከንክል አድርጋ በደንብ አበጥራችሁ ወደኋላ አስራችሁ መሄድ ይኖርባችኋል ማለት ነው። አሁን ደግሞ ምን አይነት ዶክመንቶችን ይዛችሁ መሄድ አለባችሁ ለስክሪኒንግ የሚለውን ነግራችኋለሁ። የ8ኛ የ10 እና የ12ኛ ክፍል ሰርቲፊኬታችሁን እንዲሁም ከተመረቃችሁ ደግሞ ቴምፖአችሁን እና ስቱደንት ኮፒያችሁን መያዝ እንዳትረሱ። ሌላ ደግሞ 10+2 እና ከ10+3 የተማራችሁ ደግሞ ዲፕሎም ሰርቲፊኬታችሁን ይዛችሁ መሄድ ይኖርባችኋል ማለት ነው። እና ደግሞ ቅድም እንደነገርኳችሁ የልደት ካርድ እና የታደሰ መታወቂያ ይዛችሁ መሄድ ይኖርባችኋል። እንግዲህ እነዚህን ሁሉ ዶክመንቶቻችሁን አሟልታችሁ ሪኳየርመንቱን ጠብቃችሁ ለስክሪኒንግ ትሄዳላችሁ። እዛው ነው ውጤቱ የሚነግሯችሁ። ከወደቃችሁም እዛው እንደወደቃችሁ ይነግሯችኋል። ካለፈችሁ ደግሞ እዛው ፎርም ይሰጧችሁና ያንን ፎርም ሞልታችሁ ነው ወደ ቤታችሁ የምትሄዱት። ስለዚህ ቤት ሄዳችሁ ኤቭሪ ናው ኤንድ ዘን ቼክ ማድረግ አለባችሁ። ቅድም ያልኳችሁ ዌብሳይት የኢቲ ፔጅ ላይ የስራ ማስታወቂያ የሚወጣበት ፔጅ ላይ ሪዛልት የሚል አለ። ስራውን አፕላይ የምታደርጉበት ቫካንሲ ነው የሚለው እዛው ፔጅ ላይ። ውጤት ደግሞ ሪዛልት የሚለው ነው። እሱን ነው ቼክ የምታደርጉት። እየገባችሁ ቶሎ ቶሎ ቼክ ማድረግ ይኖርባችኋል። ቀጣይ የሚሆነው ለሪትን ኤግዛም መጠራት ነው። ፔጃቸው ላይ ያሳውቃሉ ያለፋችሁትን። ስም ዝርዝራችሁን ቼክ አድርጋችሁ ለሪትን ኤግዛም ደግሞ ትሄዳላችሁ ማለት ነው። ለሪትን ኤግዛም ስትሄዱ ተመሳሳይ ለስክሪኒንግ ስትሄዱ ያደረጋችሁትን አይነት አለባበስ፣ የፀጉር ስታይል፣ ሁሉንም ነገር እንደዛው ጠብቃችሁ ነው መሄድ ያለባችሁ። ማወቅ የሚፈልጉት ምን ያህል ነው የእንግሊሽ እውቀታቸው፣ ምን ያህል ነው የመረዳት አቅማቸው፣ ምን ያህል ነው የመጻፍ አቅማቸው፣ ምን ያህል ነው የሚለውን ስለሆነ በደንብ ፎከስ አድርጋችሁ የተሰጣችሁን ሰዓት ተጠቅማችሁ ተረጋግታችሁ ፈተናውን ከሰራችሁት ያን ያህል በጣም የሚከብድ አይነት ፈተና አይደለም። አንዳንድ ጊዜ ማትስ ይኖረዋል ይላሉ። እኔ አልገጠመኝም። እኔ በገባው ጊዜ ማትስ አልነበረውም። ጓደኞቼንም ለመጠየቅ ሞክሬ ነበረ። እነሱም ማትስ ፈተና አልገጠማቸውም። ግን መዘጋጀቱ አይከፋም። ምክንያቱም አንዳንድ ደግሞ የተፈተኑ ሰዎች ስላሉ አንዳንድ ጊዜ ማትስ ይኖረዋል፣ አንዳንድ ጊዜ ደግሞ ማትስ አይኖረውም። እንግዲህ ሪትን ኤግዛሙን ከጨረሳችሁ በኋላ ውጤቱ በተመሳሳይ ሁኔታ እዛው የካሪየር ፔጁ ላይ የኢቲ ኦፊሻል ፔጁ ላይ ነው ሪዛልት ላይ የሚለቀቀው። እሱ ላይ አሁንም ፎሎ ማድረግ ይኖርባችኋል። ከተጠራችሁ የሚሆነው ለኢንተርቪው ነው ማለት ነው። አሁን ደግሞ ወደ ኢንተርቪው ስትሄዱ ማድረግ ያለባችሁ ልንገራችሁ። ወደ ኢንተርቪው ስትሄዱ ቅድም እንዳልኳችሁ በደንብ የተስተካከለ አለባበስ፣ ፀጉራችሁን፣ ሁሉ ነገራችሁን ተስተካክላችሁ በደንብ ፕሬዘንተብል ሆናችሁ ዌል ግሮምድ ሆናችሁ ነው መሄድ ያለባችሁ። ኮሚኒኬሽን ስኪላችሁ ምን ያህል ነው የሚለውን ለማሳየት ነው ፎከስ አድርጋችሁ ማውራት ያለባችሁ። ምክንያቱም ዋና ማየት የሚፈልጉት ምን ያህል ነው ኮሚኒኬሽን ስኪሏ የሚለውን ነው። ስለዚህ እሱ ላይ በደንብ ፎከስ አድርጋችሁ ኢንተርቪያችሁን በኮንፊደንስ ሳትፈሩ ስማይል ማድረግ ደግሞ እንዳትረሱ። የረሳሁት ነገር ስማይል በጣም ቁልፉ ነገር ነው። የኢቲ ኮምፓውንድ ከገባችሁ ሰዓት ጀምሮ ከፈታኞቻችሁ ጋር ሊሆን ይችላል፣ አብሯችሁ ከሚፈተኑ ልጆች ጋር ሊሆን ይችላል። ስማይል እያደረጋችሁ አውሩ፣ ነፃ ሆኑ፣ ሄዳችሁ አትፍሩ። ስለምትናገሩት ነገር እርግጠኛ ሆናችሁ በደንብ ኮንፊደንስ መልሱላቸው። መልካም እድል ይሁንላችሁ። እግዚአብሔር ይርዳችሁ። ይሄ ቪዲዮ የሆነ ያህል እንደሚረዳችሁ ተስፋ አደርጋለሁ። ስለተከታተላችሁኝ አመሰግናለሁ በጣም ቴንኪዩ።